ይሄ ኤርፖርት ከፍተኛ ሚና አለው ለኢትዮጵያ አቪዬሽን ብቻ ሳይሆን ለአፍሪካ አቪዬሽን ብቻ ሳይሆን ለዓለም በአጠቃላይ። ምን ማለት ነው? ለምሳሌ እንግዲህ ይሄ ኤርፖርት ተሰርቶ ሲያልቅ በሁለት ፌዝ ነው የሚሰራው። የመጀመሪያው 60 ሚሊዮን፣ ቀጣዩ ወደ 40 ሚሊዮን፣ በአጠቃላይ 110 ሚሊዮን መንገደኞች የሚያስተናግድ ኤርፖርት ነው። ይሄ ምን ማለት ነው? ያለፈውን ጊዜ እዚሁ መተን ትንሽ ሰፋ አድርገን ተነጋግረንበት ነበር። ዛሬ ዓለም ውስጥ በዛ ደረጃ ማስተናገድ የሚችሉ ኤርፖርቶች 5 አይሆኑም። እንደውም በዓለም ትልቁ የሚባለው ኤርፖርት አትላንታ ጆርጂያ አሜሪካ ነገር ያለ ሃርትፊልድ ጃክሰን የሚባል ኤርፖርት ነው። ወደ 105 ሚሊዮን መንገደኞች በአመት ያስተናግዳል። የኢትዮጵያ አየር መንገድ ይሄን ኤርፖርት ቢሾፍቱ ሰርቶ ሲጨርስ እንግዲህ ዓለም ውስጥ ካሉ ከሚባሉ ትልልቅ 5-10 ኤርፖርቶች ውስጥ አንዱ ነው። ይሄ ራሱ ማግኒቲዩዱን ያሳያል ትልቅ መሆኑን። ሁለተኛ ነገር ኢትዮጵያ ኦልሬዲ ዛሬ ቦሌ ኤርፖርት ባለው አቅም እንኳን የአፍሪካ የመግቢያና የመውጫ ሀብ ሆኗል። ከጥቂት ዓመት በፊት ዱባይ ነበረ። አፍሪካ የሚገባና የሚወጣ ፓሰንጀር በብዛት በቁጥር በምናይበት ጊዜ የዱባይ ኤርፖርት ነበር የሚያስተናግደው። ግን ካለፉት 4-5 ዓመት ጀምሮ ቦሌ ኤርፖርት ሆኗል። ይሄ የሚሰራው ኤርፖርት እንግዲህ አሁን ያለውን የቦሌ ኤርፖርት ወደ 4 ጊዜ እጥፍ ትልቅ ማለት ነው። አሁን ያለው 25 ሚሊዮን ካፓሲቲ ያለው አዲስ የሚሰራ ነው እና እንደው በአሃዝ ደረጃ ምን ያህል ትልቅ ነው የሚለውን ለማስረዳት ብዬ ነው። እና ምን ትርጉም አለ ለሚለው የኢትዮጵያን ኤርላይንስን የት ነው ያለው፣ ከየት መጣ፣ ከየት ነው የመጣው፣ ዛሬ የት ነው፣ ወዴት ይሄዳል የሚለውን ማየት ያስፈልጋል። እኔ አስታውሳለሁ የዛሬ 20 ዓመት የኢትዮጵያ አየር መንገድ አብረናቸው አማካሪዎች ኮንሳልታንት ሆነን በምንሰራበት ጊዜ አስታውሳለሁ አየር መንገዱ ምናልባት ባልሳሳት 12 ጀቶች ነበሩት። በጣም ጥሩ ሬፑቴሽን አለው። 60 ዓመት የተንቀሳቀሰ አየር መንገድ ነው። ከነ ኔልሰን ማንዴላ ሁሉ በጣም የኮሩበት ጥቁሮች እንደዚህ መስራት ይችላሉ ብለው በጣም የሚያኮራን እንደ ኢትዮጵያም እንደ አፍሪካ የሚያኮራ ነገር ግን በጊዜው የዛሬ 20 ዓመት የተደረገው አናሊሲስ የሚያሳየው ይሄ አየር መንገድ ከዚህም በላይ ማደግ ይችላል። ኦኬ ብዙ አቺቭ ማድረግ ይችላል ብሎ ያው እኛም ኮንሳልታንት ተቀጥረን አብረን ከአየር መንገዱ ጋር ሰርተን መጀመሪያ ላይ ቪዥን 2010 በሚሰራበት ጊዜ እናስታውሳለሁ $400 ሚሊዮን ያነሰ ነበር በአመት ገቢው። እኛ መጣን ከአየር መንገዱ ጋር ተስማምተን ከማኔጅመንቱ ከሰራተኛው ጋር አብረን በመስራት የለም በ5 ዓመት ውስጥ $1 ቢሊዮን ይደርሳል ሲባል የለም እናንተ ይሄን አየር መንገድ ልታከስሩት ነው፣ ጡረታዬን አስከብር ያለው ወጣለሁ ብለው ወጡ ሰዎች ነበሩ። ዛሬ ውጤት ነው ያለው ወላ $8 ቢሊዮን በዚህ አመት ፕሮባብሊ ወደ $10 ቢሊዮን ይደርሳል። ስለዚህ አየር መንገዱ ያን ያስፈልገው ቪዥን ብቻ ነው። ሌላ ሁሉ ካፓሲቲ ነበር። ሰራተኛው ተጣጣሪ ነው፣ መንግስትም ያግዘዋል፣ ግን እንደሚያስፈልገው አልነበር። ዛሬ ግን በእነሱ ጥረት በእነሱ ጉልበት በእነሱ ቪዥን ኤክሲኪዩት በማድረግ መቻላቸው ዛሬ ዓለም ውስጥ ካሉ 30 ትልቅ አየር መንገዶች ሆናል። የአፍሪካ ትልቅ ነው አየር መንገድ ማለቱ ለኔ አሁን ትርጉም የለውም። ምክንያቱም የሚቀጥለው ትልቁ አየር መንገድ በምናይበት ጊዜ ዛሬ ግብጽ ኤር ነው፣ ኢጂፕት ኤር ነው። የኢትዮጵያ አየር መንገድ ግማሽ ነው። 60 አውሮፕላን ያለች ኢትዮጵያ አየር መንገድ 160 አለው፣ 120 ኦልሬዲ አዟል። ስለዚህ ይሄ ኤርፖርት ለምን አስፈለገ፣ ምንድነው ትራንስፎርሜሽኑ ለሚለው በምናይበት ጊዜ አየር መንገዱ በጣም በፍጥነት እያደገ የመጣ አየር መንገድ ነው። ኢትዮጵያን ብቻ ሳይሆን የሚያገለግለው አሁን ለብዙ አፍሪካ ሀገሮች ናሽናል ፍላግ ካሪየር የሀገራቸው አየር መንገድ ተብሎ ከናይጄሪያ ጀምሮ ብዙ አፍሪካ ሀገሮች ሳውዝ አፍሪካ ድረስ አሁን ዛሬ በቀን 3 ሳውዝ አፍሪካ ይበራሉ። የሚገርማችሁ የዛሬ 20 ዓመት የሳውዝ አፍሪካ አየር መንገድ ባንዲራ ፍላግ ካሪየራቸው ሳውዝ አፍሪካን ኤርዌይስ የሚባለው የኢትዮጵያ አየር መንገድ 5 ጊዜ እጥፍ ትልቅ ነበር። ዛሬ ኢትዮጵያ አየር ሳውዝ አፍሪካን ኤርዌይስ ስራ ሊያቆም ትንሽ ነው የቀረው። 5 ነው 6 አውሮፕላን ያለው ይታያቸው። የኬንያ ኤርዌይስ እኔ አስታውሳለሁ ኢቨን እሱም የዛሬ 20 ዓመት የኢትዮጵያ አየር መንገድ ባልሳሳት 2 ጊዜ እጥፍ ትልቅ ነበር። ዛሬ ኢትዮጵያ ኬንያ ኤርዌይስ ከከሰረ 9 ዓመት ነው በተከታታይ 30 አውሮፕላን ምን ያለቻቸው። ስለዚህ ይህ አየር መንገድ በጣም ስኬታማ በጣም ሰክሰስፉል ሆኖ እዚህ ደርሷልና ማገዝ ያስፈልጋል። መናገዘው ደግሞ ኢንፍራስትራክቸሩን በመስራት አንዱ ብዙ ነገሮች ሌሎች አሉና በዛ አይነት በሚታይበት ጊዜ የኤርፖርቱ ጥቅም ምናልባት እዚህ ላይ መጨመረው ምንድነው ይሄ እንደ ኤርፖርት ብቻ አይደለም መታየት ያለበት ራሱን የቻለ አሁን ያለፈው ጊዜ ጠቅላይ ሚኒስትሩ የግራውንድ ብሬኪንግ ሴሬሞኒ ባደረጉ ላይ እኔም ሄጄ ተሳትፌ ነበርና እሳቸውም ሲናገሩ ሌሎችም እንደዚሁ ያያለው ነው ምንድነው ራሱን የቻለ ከተማ ነው። ኦኬ እንደውም ከአዲስ አበባ ወጣም ማለቱ ሌላ ጥቅሙ አንዱ ምንድነው እንዲስፋፋ። ምክንያቱም ቦሌ ምንም ስፔስ የለም የማደግም የመስፋፋትም እድል ራሱን የቻለ ሆቴሎች አሉት፣ ሱቆች ሾፒንግ ሞልስ ይኖረዋል፣ የሜንቴናንስ ሾፕ ትልልቆች ይኖረዋልና ለአካባቢውም ለኢኮኖሚውም ትልቅ
እድገት ነው የሚያሳየውና መጨረሻ ምለው ምንድነው ግን አየር መንገዱ ዛሬ 20 ሚሊዮን መንገደኛ ያስተናግዳል። አንዱ ትልቁ ዓላማችን ስለ ቱሪዝም ነው። ምክንያቱም ኤርፖርቱ አንዱ ትልቁ ዓላማው ምንድነው መሆን ያለበት ከዛ ውስጥ እንደ 10% እንኳን ኢትዮጵያ ውስጥ ቢጎበኝ 2 ሚሊዮን ቱሪስት ማለት ነው። ኢማጂን ምን ያህል ሆቴል እንደሚያስፈልገንና በብዙ መንገድ በምናይበት ጊዜ አስፈላጊ ነው። ትልቅ መሆኑም ያው ኦፍ ኮርስ ትልቅ ሀገር ስለሆነ ኦፖርቹኒቲውን እንድጠቀም በሚልበት ነው ማለት ነው። ከዚህ መነሻነት በተለይ ይህ ግዙፍ ፕሮጀክት ለሀገሪቱ የውጭ ምንዛሬ ግኝት ከዛም አልፎ ደግሞ የውጭ ንግድ ተወዳዳሪነት ላይ ያለውን ስትራቴጂካዊ ጠቀሜታ እናንሳ ምንድነው? በጣም ጥሩ ጥያቄ ነው። ምክንያቱም በተለይ ውጭ ምንዛሬ ላልሽው ነው። ዛሬ የኢትዮጵያ ኤክስፖርት በጣም እያደገ ሄዷል። እኛ ብዙ ጊዜ የምንነግረው ዴታ የመርቸንዳይዝ ኤክስፖርት ነው፣ የሸቀጣሸቀጥ ኤክስፖርቱ ነው። ዋናው ትልቁ የዜና ዓመት አላቅም እስካለፈው ዓመት ድረስ ግን ትልቁ አንደኛው የኢትዮጵያ የውጭ ምንዛሬ ሶርስ የኢትዮጵያ አየር መንገድ ነው። ይሄ እንግዲህ አሁን ባለው ካፓሲቲ ነው። ኢማጂን እያደገ ቅድም ያልኳቸው አይነት ነው። አየር መንገዱ በ2030 በ2040 ሚሊዮን ነው 50 ሚሊዮን መንገደኛ ትራንስፖርት ያደርጋል። ኢማጂን ምን ያህል የውጭ ምንዛሬ እንደሚመጣ ያልኩት ቅድም ጠቀስ ባጭሩ ያልኩትም ቱሪስቱም እየበዛ ሲሄድ አሁን ለምሳሌ ኮፕ 32 በሚቀጥለው ዓመት ይመጣል። ኢትዮጵያ አየር መንገድ ባይኖር ኖሮ ያንን የሚመጣው እንግዳ ሁሉ ማስተናገድ አንችልም ነበር። ይሄ እየተለመደ እያደገ በሚመጣበት ጊዜ የውጭ ምንዛሬ ቱሪስት የውጭ ቀጥታ ኢንቨስትመንት ኤፍዲአይን ያበረታታል። ምክንያቱም ለሎጂስቲክስ ሀብ ነች አዲስ አበባ፣ ሎጂስቲክስ ሀብ ነች ኢትዮጵያ። የአፍሪካም የመካከለኛው ምስራቅ በምትሆንበት ጊዜ ኢንቨስተሮች ገብተው በቀላሉ የሚወጡበት ትራንስፖርት ያለበት ሀገር አንዱ ነው ከሚመርጡት። የካርጎ ለምሳሌ የወሰድነው የኢትዮጵያ ኤርላይንስ ካርጎ ቢሆን አሁን ሙስ ካሉት የካርጎ ካምፓኒዎች የትራንስፖርት የአየር ፓሰንጀር ትራንስፖርት አየር መንገዶች አንዱ ከስሩ ውስጥ ትልቁ አንዱ ነው። ኦሬዲ የካርጎ ብቻ እነሱ ያዙት እቅድ እንደውም እሱን 2-3 ጊዜ 4 ጊዜ እጥፍ ለማሳደግ ነውና በካርጎ ሎጂስቲክስ ምክንያቱም አይታችሁት ነው ኤክስፖርታችን በጣም እያደገ ነው። አሁን ባለው ውስን በሆነ የካርጎ ካፓሲቲ አይበቃልም ትልቅም ቢሆን ማለት ነውና ይሄ እያደገ በሚሄድበት ጊዜ እንዳልሽው ነው የውጭ ምንዛሬ፣ የቱሪዝም፣ የኤፍዲአይ፣ የስራ ፈጠራ አሁን ብዙ ሺህ ስራው ራሱ ይሄ ኤርፖርቱ ራሱ ሲሰራ በብዙ ሺህ የሚሆኑ ኢትዮጵያኖች ስራ ያገኛሉ። በቀጣይነት ደግሞ ኤርፖርቱ ስራ ሲጀምር ደግሞ በብዙ ሺህ ኢትዮጵያኖች ስራ ላይ ይውላሉና ጠቀሜታው ሰፊ ተደርጎ መታየት አለበት ማለት ነው።